ዓለምን ያስበረገገው የኤፕስቲን መዝገብ ጉዶቹን መዘርገፉን እንደቀጠለ ነው። ብዙ ሺህ የኢትዮጵያ ህጻናት በተወሰኑ አመታት ከኢትዮጵያ ወደ አሜሪካ በጉዲፈቻ መልክ ተሰጥተዋል። ከዛም በኋላ ግን ወላጆቻቸው የት እንዳሉ አያውቁም። እነዚህ ህጻናት የት ደርሰው ይሆን? ከኤፕስቲን መዝገብ ጋር ምን አገናኛቸው? ሲቀጥል የፕሮፌሰር ብርሃኑ ነጋ ስም ከኤፕስቲን መዝገብ ጋር ምን አገናኘው? የሞሳድ ወሳኝ ሰው የነበሩት ሮበርት ማክስዌል ወይም የጊሊያን ማክስዌል አባት ከኢትዮጵያ ጋር ምን አገናኛቸው? ለዛውም በደርግ ዘመን። አስባችሁታል? ይህ ግንኙነት እጅግ ታሪካዊና የሚያስገርም ነው። እኚህ ሰው ደግሞ የሞሳድ አሉ የተባሉ ቀኝ እጅ ነበሩ። የጊሊያን ማክስዌል አባት ማለት ነው። ጊሊያን ማክስዌል እንደሚታወቀው የጄፍሪ ኤፕስቲን ዋነኛ ረዳት ናት። ሲቀጥል የቀድሞ የኢትዮጵያ ፕሬዝዳንት መለስ ዜናዊስ ከዚህ ጋር ምን የሚያገናኘው ነገር አለ? በሂላሪ ክሊንተን ኢሜሎች ውስጥ ስለሱ ምን ተጻፈ? እንደዚሁም ደግሞ ከዚህ በፊት ሞቱ ብለን አሉ እንዳልናቸው ሰዎች ሱስ ላይ ጥርጣሬ ያለ ወይ የሚለውን መረጃዎች የምናይ ይሆናል። ይህን መረጃ ያዘጋጀሁት በእናንተ ጥያቄ መሰረት ነው። ምክንያቱም የኤፕስቲን ፋይሎች ከተለቀቁና መነጋገሪያ ከሆኑ ጀምሮ የዓለም መሪዎች እንደዚሁም ታዋቂ ሰዎችን ነበር ስናወራባቸው የነበረው። በባለፈው ፕሮግራም ላይ ስለኛ ስለምን አታወሪም፣ እንደዚሁም ስለኛ ባለስልጣናት ሊሆን ይችላል ስለ ሀገራችን ከዚህ ጋር ምን የሚያገናኘው ነገር አለ ብላችሁ የጠየቃችሁኝ ተመልካች አላችሁ። በዛ መሰረት ያገኘኋቸውንና ተጨባጭ የሆኑትን ታማኝ ናቸው ብዬ ያሰብኩትን መረጃዎች ለእናንተ ማድረስ ይሆናል። ወደ ዝግጅታችን ከማለፋችን በፊት በባክግራውንድ ላይ አንዳንድ ተመልካቾች አስተያየት ሰጥታችሁኛል። ምንድነው የሰጣችሁት አስተያየት? ለምን የፒኮክ ምስል ከጀርባሽ ታደርጊያለሽ የሚል አስተያየት ሰጥታችሁኛል። በጣም አመሰግናለሁ በቅድሚያ ለአስተያየቱ። ሀሳባችሁንም እጅግ እንደማከብር ልነግራችሁ እወዳለሁ። ነገር ግን ይህ ከኋላ የምታዩት ባክግራውንድ የፒኮክ ምስል በፍጹም አይደለም። ምናልባት ከለርፉል ስለሆነና ክንፍ ስላያችሁ ፒኮክ መስሏችሁ ሊሆን ይችላል። ግን እርግጠኛውን ስነግራችሁ ይህ የንስር ነው። ንስርና ፒኮክ የሚባሉ የአእዋፍ ዝርያዎች እንዳሉ ሁላችንም እናውቃለን። ንስርን ደግሞ የምናውቀው በኃይሉና በጥንካሬው ነው። ሌላ ምንም ምንዛሬም ፍቺም የለውም። ከምንም ጋር የተያያዘ አይደለም። የሌሎች ተመልካቾችስ በዚህ ላይ ምን አስተያየት አላችሁ? ያው እግረ መንገዳችንን እንድንማማርበት በሚል ነው። ይህ ባክግራውንድ ቢቀየር የምትሉ ከሆነ ምንም ችግር የለውም። እናንተስ እስቲ በዚህ ላይ ምን ትላላችሁ? ዝግጅቴን የምጀምረው በእኛው ሀገር ፕሮፌሰር ብርሃኑ ነው። የፕሮፌሰር ብርሃኑ ስም ከጄፍሪ መዝገብ ጋር ምን አገናኘው ወይም ለምን ስማቸው ተነሳ? ይህንን ጥያቄ ብዙዎቻችሁ ጠይቃችሁኛል። እውነት ለመናገር ስለ ሀገራችን ወይም ደግሞ ስለ ቤታችን እንዲወራ የፈለጋችሁ ተመልካቾች ቁጥራችሁ ከፍ እንዳለ ነው የተረዳሁት። በተለይ በባለፈው ቪዲዮ ላይ በተደጋጋሚ ስለዚህ ነገር ጠይቃችሁኛል። ለዚህ የምሰጣችሁ ምላሽ ወይም ደግሞ ከመረጃዎች ተነስቼ በመረጃዎች ላይ ምንድን ነው የሰፈረው ተአማኒነት ባለው ሁኔታ? በእርግጥ በጄፍሪ ኤፕስቲን ጥቁር መጽሐፍ ወይም ጥቁር መዝገብ በሚባለው ስማቸው ተገኝቷል ተብሏል። በምን ስማቸው ተነሳ? ብላክ ቡክ በተባለው መዝገብ ላይ 61ኛው ገጽ ላይ ድሮ የአሜሪካ አድራሻቸው ወይም ስልካቸው፣ ቤታቸውና ስማቸው ተጽፏል። እንግዲህ የፕሮፌሰር ብርሃኑ ነጋ ስም እንዳልኳችሁ ከብላክ ቡኩ ባለፈ ሌላ ምን ላይ ይፋ ሆነ? ብላክ ቡኩ ማለት የጄፍሪ ኤፕስቲን የግል ማስታወሻ ነው። እዛ ላይ የፕሮፌሰር ነጋ ስምና የአሜሪካን ሀገር አድራሻቸው ነው የተጠቀሰው። ሌላ ምንም የተወራ ነገር የለም። ከዛ ውጭ ግን በተለያዩ ዌብሳይቶች ላይ በተለይ ሬዲት የተባለ ዌብሳይት ላይ የተለቀቀ የግል ንግግር አለ በብርሃኑ ነጋ እንደዚሁም በጄፍሪ ኤፕስቲን እና ሄነሪ በተባለው በጄፍሪ የቅርብ ሰው አማካኝነት የተነገረው ምንድን ነው? እስቲ አብረን እንየው። ስክሪኑ ላይ ኢሜሉን እንደምታዩት ነው። ይህ ኢሜል ሚያዝያ 28 ቀን 2009 ዓመተ ምህረት ነው የተላላኩት። ኤፕስቲን ከግል ኢሜሉ ላይ የተገኘ መረጃ ነው። ለዶክተር ሄነሪ ያሬክ እንዲህ ብሎ ጻፈ።
እወደዋለሁ። ነገር ግን ብርሃኑ ነጋን እንደ አብዮተኛ ስለሆነ ነው የምትወደው። ይህ ከሆነ ደግፋለሁኝ። እርሱ ምንም የሚጠቀስ ምሁር አይደለም። እንዲያውም በዓለም ላይ ካሉ ምርጥ 50,000 ኢኮኖሚስቶች ውስጥ እንኳን የለም። ይሁን እንጂ በኢትዮጵያ አመጽን ወይም ደግሞ ሽምቅ ውጊያን በገንዘብ መርዳት ከፈለክ እኔ ያለሁበት አያም ኢን ይላል። ይህን ኢሜል አደመጣችሁ ውድ ቤተሰቦች። ኤፕስቲን በገዛጁ እኔ እዚህ ያለው ብሎ ጽፏል። ለምንድን ነው? ይህንን አመጽን ለማበረታታትና ገንዘብ ለመርዳት ነው። በዚያው ኢሜል ላይ ዶክተር ሄነሪ ፕሮፌሰር ብርሃኑን የ2008 የኤፕስቲን ምሁር ዘኤፕስቲን ስኮላር ብሎ ሲጠራቸው ይታያል። ይህም ብርሃኑ ነጋና ግንቦት 7 ከኤፕስቲን ጋር የነበራቸውን ጥልቅ ግንኙነትና የገንዘብ ድጋፍ ፍለጋ በግልጽ ያሳያል። ያ ብጥብጥና አመጽ በነበረበት ጊዜ ጄፍሪ ኤፕስቲን በገንዘብ ሊረዳ እንደሚችል ቃል ገብቷል። ነገር ግን ለፕሮፌሰር ብርሃኑ ነጋ ያለውንም አመለካከት ለዶክተር ሄነሪ ገልጾለታል። በዚህ መልኩ እንግዲህ እውነቱ ይህ ነው። ስም ብቻ አይደለም ማለት ስማቸው ተጠቅሶ ብቻ አላበቃም። በቅድሚያ ይህ መረጃ ነው ይፋ የሆነው። ነገር ግን አሁን ያልኳችሁ መረጃ እንዳልኳችሁ በተለያዩ ዌቦች ላይ የሚሆን በጄፍሪ ኤፕስቲን የግል ኢሜል ላይ ይፋ ተደርጎ ወጥቷል። ስለዚህ የገንዘብና የአመጽ ድጋፍ ውልም አለው። እንግዲህ ከኢሜሉ ተነስታችሁ እናንተ ደግሞ የምትሉትን ወይም የምትሰጡትን ሀሳብ አስተያየት ተጠብቃለሁ። ዋነኛውና አሳማኙ መረጃ የኤምአይቲ ግንኙነት ነው። ኤምአይቲ ግንኙነት ስንል ፕሮፌሰሩ በአሜሪካ ቆይታቸው በታዋቂ ዩኒቨርሲቲዎች ሲያስተምሩና ምርምር ሲያደርጉ የቆዩ መሆናቸው ይታወቃል። ኤፕስቲን ደግሞ በኤምአይቲ ለሚገኙ ምሁራን የገንዘብ ድጋፍ ያደርግ ነበር። ስለ ሀገራችን ፕሮፌሰር ያለው እውነታ ይህንን ይመስላል። እሺ አሁን ደግሞ ወደ ቀጣዩና እኛን ወደሚመለከተን ጉዳይ እንለፍ። ሌላው ከዚህ በፊትም ብዙ መረጃዎች አድምጣችሁ ሊሆን ይችላል። ከሀገራችን ወደ ተለያዩ ውጭ ሀገራት በጉዲፈቻ ከሄዱ በኋላ ድምጻቸውና ደብዛቸው የሚጠፋ ልጆች ወይም ታዳጊዎች ቀላል አይደለም። ብዙ እናቶች በዚህ ጉዳይ አልቅሰዋል። የልጃቸውን ሁኔታ፣ የልጃቸውን ድምጽ፣ የልጃቸውን ፎቶ ማየት ተስኗቸው ደብዛቸው ጠፍቶ ማለት ነው። ነገር ግን ዛሬ ዝግጅታችን ከጄፍሪ ጋር የተያያዘ ስለሆነ ይህ ጉዳይ ከሱ ጋር ምን አያያዘው? ሲቀጥል ደግሞ መረጃዎች እንደሚጠቁሙት ከ2000 እስከ 2015 ዓመተ ምህረት በርካታ ህጻናት ወደ አሜሪካ በጉዲፈቻ ተሰጥተዋል። እጅግ አስደንጋጩ መረጃ የኤፕስቲን ደሴት የህጻናት መሸጫ ማዕከልም እንደነበረ ነው የሚነገረው። በወቅቱ ህጻናትን ከኢትዮጵያ ይወስዱ የነበሩ ታዋቂ ድርጅቶች ከኤፕስቲን ጋር የቅርብ ጓደኝነትና የገንዘብ ትስስርም ነበራቸው። አሁን እዚህ ጋር ድርጅቶቹ ከኤፕስቲን ጋር መገናኘታቸው ብቻ አይደለም እንዲህ እንድንል የሚያደርገን። እነዚህ ህጻናት ለወሲብ ንግድ ነው የሚሸጡት። ደሴቱም የተቋቋመበት ወይም እዚህ ደሴት ውስጥ የሚሰራው ስራ ዋነኛው ይህ ነው። ለአመታት ወደ አሜሪካ እየተጓዙ ከዛም በኋላ የት ደረሱ? የብዙ እናቶችን እንባ ተመልክተናል። ልጄ ከሄደ ብዙ ጊዜው ነው፣ ደብዛው ጠፋ፣ ልጄ ከሄደች በጣም ረጅም አመት ሆኗታል፣ የት እንዳለች አላቅም የሚሉ። እናም እነዚህ የምርመራ መዝገቦች ይፋ ከሆኑ በኋላ ይህ ጉዳይ በሰፊው ተነስቷል ወይም ተረጋግጧል። በዚህ እጅግ በሚያሳዝነውና በሚያስደነግጠው መረጃ መካከል ስለ ራሳችን ማሰባችን አይቀርም። የኛስ ልጆች የት ገብተው ይሆን? የት ይሆን ያሉት? በህይወት አሉ ወይስ ደግሞ ምን ያህል ቁጥር ያላቸው ህጻናት ይሆኑ ለዚህ ተግባር የተሰዉት ወይም የተሸጡት? እሱን እንግዲህ ጊዜ የሚፈታው ነው ወይ ቀስ በቀስ ደግሞ ሌላ መረጃዎች ሲወጡ የምናይ ይሆናል። ሌላው አሳዛኝ መረጃ ብዙ ህጻናት ወላጅ የላቸውም ተብለው የተወሰዱ ቢሆንም ከጊዜ በኋላ ግን ወላጆቻቸው በህይወት እንዳሉና ለትምህርት በሚል ተታለው ልጆቻቸው እንደሰጡ ወይም ደግሞ ለጉዲፈቻ እንዳስረከቡ ተናግረዋል። ሌላው የሞዴሊንግ ድርጅት ጉዳይ ነው። ዣን ሉክ ብሩኔል የተባለ የኤፕስቲን ጓደኛ
ኤምሲ2 የተባለ የሞዴሊንግ ካምፓኒ ነበረው። ይህ ድርጅትም ከአፍሪካና ከምስራቅ አውሮፓ ለተሻለ ስራ በሚል ቆንጆ ሴቶችን እየመለመለ ወደ ኤፕስቲን ደሴት ይወስዳቸው ነበር። በዚህ መረብ ውስጥ የወደቁ ኢትዮጵያውያን ሞዴሎችም ደሴት ውስጥ ለሚገኙት ባለስልጣናትና ምሁራን ስጦታ ሆነዋል ወይም እንደ ስጦታ ቀርበዋል። ሌላው እጅግ አስገራሚው መረጃ የሮበርት ማክስዌል እና የኢትዮጵያ ግንኙነት ነው። ሮበርት ማክስዌል እንደሚታወቀው የጊሊያን ማክስዌል አባት ናቸው። ጊሊያን ማክስዌል ደግሞ የጄፍሪ ኤፕስቲን ረዳት ናት። ሮበርት ማክስዌል የብሪታንያ የሚዲያ ባለሀብት እንደዚሁም የፓርላማ አባል ሲቀጥል ደግሞ የሞሳድ ቁልፍ ሰው ነበሩ። በ1980ዎቹ ወይም በደርግ ዘመን በተካሄደው በኦፕሬሽን ሙሴ ወይም ቤተ እስራኤላውያንን በሱዳን በኩል ወደ እስራኤል የማስገባቱ ስራ ላይ በከፍተኛ ሁኔታ ሲረዱ የነበሩ ሰው ናቸው። ማክስዌል በወቅቱ ከነበሩት የደርግ ባለስልጣናት ጋር ከፍተኛ ግንኙነት ነበራቸው። በእስራኤል መንግስትና በደርግ ባለስልጣናት መካከል ያለው ድልድይ እሳቸው ነበሩ። በወቅቱ የነበረውን የኢትዮጵያን ፖለቲካ ለምዕራባውያን የስለላ ድርጅቶች በማቀበሉ ረገድ እጃቸው እንዳለበትም ይነገራል። መረጃዎች እንደሚጠቁሙት ይህንን ሲያደርጉም የነበረው ፕሮሚስ የተባለ ሶፍትዌር በመፍጠር ለደርግ ባለስልጣናት በስጦታ ይሰጧቸዋል ወይም ይሸጡላቸዋል። በዚህ ሶፍትዌር አማካኝነት ወደ ማንኛውም መረጃ ሰርጎ በመግባት መረጃዎችን እያወጡ ለሲአይኤ እንደዚሁም ለሞሳድ ይሸጡ ነበር። ይህንንም ሲያደርጉ የነበሩት ማንም በማያውቅበት ሁኔታ ነው። በወቅቱ የኢትዮጵያ ባለስልጣናት እንደዚህ እንደሚሰለሉ ወይም የሀገር ሚስጥር ወደ ውጪ እንደወጣ አልገባቸውም ነበረ። ሰውየው ግን በዚህ ሶፍትዌር አማካኝነት ሁሉንም ነገር እየተቆጣጠሩ ነበር። ታዲያኛ ሮበርት ማክስዌል የተባሉት የሞሳድ ወሳኝ ሰው እርዳታ ላቅርብ ወይም ቤተ እስራኤላውያንን ወደ እስራኤል ላጓጉዝ በሚል ሰበብ ገብተው በርካታ የስለላ ስራዎችን እንዳከናወኑ ነው። በጣም የሚያስገርመው ደግሞ ጄፍሪ ወደዚህ የስለላ ድርጅት የገባው በእሳቸው አማካኝነት መሆኑ ነው። ምክንያቱም የእሳቸው ልጅ ናት የሱ ረዳት። ከፍተኛ ሁኔታ ለተስፋፋው የሰው ልጅ ዝውውር ከፍተኛ መሰረት እንደጣሉ ወይም መንገድ እንደጠረጉ ነው የሚነገረው። ከኚህ ሰው በኋላ የእሳቸው ልጅ ጊሊያን ማክስዌልም ይህንን ግንኙነት ወደ ሌላ ደረጃ አሸጋግረዋለች። ጊሊያን ማክስዌል የተባበሩት መንግስታት ወይም የዩኤን ዲፕሎማት ነኝ በሚል ሰበብ በአፍሪካ ቀንድ ላይ ያነጣጠረ እንቅስቃሴ ታደርግ ነበር። የእሷ ድርጅት ቴራማር ይባላል። ይህ ቴራማር የተባለው ድርጅቷም ያለምንም ፓስፖርትና መረጃ በባህር ላይ ለሚንቀሳቀሱ ዜጎች ሉዓላዊነትን እሰጣለሁ የሚል ነበር። ይህ እንደሚገመተው ትልቅ ዓላማ ያለው ስራ ነው። ምክንያቱም በዚህ ድርጅቷ አማካኝነት ከኢትዮጵያም ይሁን ከማንኛውም ደሃ ሀገር የሚወጡ ህጻናትና በተለይ ሴቶች በባህር የሚጓዙ ማለት ነው ሄደው ከዚህ ሴት ጋር መገናኘታቸው አይቀርም። ምክንያቱም ያቋቋመችው ድርጅት እነዚህን ሰዎች የሚመለከት ስለሆነ በባህር ተጉዘው የሆነ አማካኝ ስፍራ በሚደርሱ ጊዜ በማክስዌል ቁጥጥር ስር ይውላሉ። ከዛም በኋላ ወደ ኤፕስቲን ደሴት የሚሄዳቸው እድል እጅግ የሰፋ ነው። ይህ ማለት ህጋዊ የባሪያ ንግድ ማለት ነው። ህጋዊነትን እሰጣለሁ ብላ ነገር ግን ብትሰጥም ባትሰጥም መጨረሻቸው እዛ ደሴት እንደሆነ አያጠራጥርም። በመጨረሻም የምናየው ነጥብ የቀድሞው ጠቅላይ ሚኒስትር መለስ ዜናዊን ይመለከታል። በዚህ ጉዳይ አንዳንድ መረጃዎች እንግዲህ ጭምጭምታዎች ይሰማሉ። ነገር ግን እነዚህ ጭምጭምታዎች ወይ ሞሪዎች እውነት ናቸው ወይ የሚለውን ነው። በባለፈው ፕሮግራሜ ላይ ትንሽ ዘና ያረጉኝ ኮሜንቶች ነበሩ። ጥላሁን ገሰሰስ የሚል ኮሜንት አንብቤ ያለው እንደዚህ በቃ የሞቱ ሰዎች ማለት እነ ማይክል ጃክሰን አልሞቱም ተረጋግጧል ስለተባለ የሀገራችንን ደግሞ የማውቅ ጉጉታችሁ ከፍተኛ እንደሆነ ነው የተረዳሁት። እውነት ለመናገር ትንሽ ዘና የሚያደርግ ነገር አለው። ለማንኛውም ግን ያው እንደምናውቀው በባለፈው ፕሮግራሜም እንደገለጽኩላችሁ ማይክል ጃክሰንን ጨምሮ ራሱ ጄፍሪ ኤፕስቲን አልሞቱም
የሚባለው መረጃ በሰፊው እየተሰራጨና እኛም ደግሞ ያንን ሰምተን ወይ አይተን እንድናምን የሚያደርጉን ጠንከር ያሉ መረጃዎች ወይም ማሳመኛዎች እየወጡ ይገኛሉ። ባለፈው እንደነገርኳችሁ በእርግጠኝነት የተመሰከረባቸው የተደመደመም አለ እንደ ማይክል ጃክሰን እንደ ጄፍሪ ኤፕስቲን ደግሞ ከጊዜ በኋላ በትክክል የምንደመድምበትና አሁን ላይ ግን 90% በህይወት እንዳለ የሚገልጹ መረጃዎች እንዳሉ አይተናል። ሲቀጥል ደግሞ ቱፓክም በህይወት እንዳለ ነው በእርግጠኝነት የሚነገረው። ምክንያቱም ቱፓክ በሞተ ጊዜ በደቂቃዎች ሬሳው እንደተቃጠለና አቃጠል ነው እንዳሉ ሬሳው እንዳልታየ ከእንደገና ከሱም ውጪ ዝም ብለው በዝግ ሳጥን የተቀበሩ ብዙ ታዋቂዎች አሉ። እሺ በእኛው የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ ዙሪያ ምንድነው የሚባለው? የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ በአፍሪካ ካላቸው የፖለቲካ ተጽዕኖ በተጨማሪ ከኒው ወርልድ ኦርደር አቀንቃኞች ጋር ጥልቅ ግንኙነት ነበራቸው። መለስ ዜናዊ በቢል ክሊንተን ፋውንዴሽን ውስጥም ንቁ ተሳታፊ ነበሩ። ጄፍሪ ኤፕስቲን ደግሞ ለዚህ ፋውንዴሽን ዋነኛ የገንዘብ ምንጭና የቢል ክሊንተን ደግሞ የቅርብ ወዳጅ እንደሆነ ሰምተናል። ስለዚህም አቶ መለስ ዜናዊ ከቢል ጌትስና ከተለያዩ የኤፕስቲን የቅርብ አጋሮች ጋር የሚያደርጉት ተደጋጋሚ ስብሰባ በኢትዮጵያ ውስጥ ለሚደረገው የጤናና የቴክኖሎጂ ሙከራዎች በር ከፍቷል። ኤፕስቲን አፍሪካን እንደ ላብራቶሪ ይጠቀምባት ነበር። እንደዚሁም የዲጂታል ዳታ መረጃዎች እንደ ኤፕስቲን ላሉ ሰዎች የምርምር ግብአትም ሆኗል። በ2012 G20 በሚባለውና በሜክሲኮ በተካሄደው ስብሰባ ላይ ጠቅላይ ሚኒስትር መለስ ዜናዊ በድንገት ተሰወሩ። ማለትም ስብሰባው ላይ መገኘት ሲገባቸው አልተገኙም። ከዛም በኋላ ግን መታመማቸው በከፍተኛ ሁኔታ በባለስልጣናቱ ዘንድ መዘዋወር ጀመረ። እንግዲህ ይህ ሁሉ ሲሆን አስታውሳችሁ ከሆነ የኢትዮጵያ ሕዝብ ምንም አያውቅም ነበረ ስለ ጠቅላይ ሚኒስትሩ። የጠቅላይ ሚኒስቴራችን አስክሬን ለህዝብ እይታ ቀርቧል እንዴ? በእኛ ሀገር እንደዛ አይነት ባህል አለ? እስቲ ይሄንን ነገር ምን ትላላችሁ እናንተ? እና ብዙ ታዋቂ ሰዎች ሞተዋል ተብለው አስክሬናቸው ስላልታየ የጠቅላይ ሚኒስቴሩ አስክሬን ለህዝቡ ቀርቦ ነበር ወይ የሚለው ደግሞ ሌላ መነጋገሪያ ሆኗል። እናንተ በዚህ ላይ ምን ትላላችሁ? ምክንያቱም ሌሎች ታዋቂ ሰዎች ወይም ሞተዋል የተባሉ ግለሰቦች በሳጥን መጥቶ አስክሬን ነው ተብሎ ተቀበረ እንጂ እነሱ የሆኑ አይሆኑ የታወቀ ነገር የለም የሚለውን መረጃ ነው ከሳቸው ሞት ጋር ያያያዙት። ነገር ግን ከመረጃዎች ተነስቼ እርግጠኛ መሆን የቻልኩት በወቅቱ ህዝቡ የጠቅላይ ሚኒስቴሩን መሞት ካወቀ በኋላ መታመማቸውን ያው ማንም ያወቀ አልነበረም። በቤልጂየም ብራስልስ ሆስፒታል ውስጥም ሲታከሙ እንደነበር ማንም ያወቀ አልነበረም። ነገር ግን ይሄ በአሜሪካና በምዕራባውያን ባለስልጣን በኩል ያው የታወቀ ጉዳይ ነበረ። በተለይም በሂላሪ ክሊንተን የግል ኢሜል ውስጥ ብዙ ሜሴጆች ተገኝተዋል። የስትራፎር የስለላ ድርጅት ሰራተኞች በተለዋወጡት ኢሜል ላይ መለስ ዜናዊ በብራሰልስ ሆስፒታል ውስጥ ይገኛሉ፣ ሁኔታው አሳሳቢ ነው የሚሉ ኢሜሎች ተለዋውጠዋል። ከዛም ሲያልፍ ስለ አስክሬን መምጣትና ጥርጣሬ ስለሚፈጥሩ ሁኔታዎችም ተጻጽፈዋል። ሌላው ሂላሪ ክሊንተን የውጭ ጉዳይ ሚኒስቴር በነበሩበት ጊዜ የነበረው ኢሜል በኤፍቢአይ ይፋ ሆነዋል። ያው ቅድም እንደነገርኳችሁ በቢል ክሊንተን ፋውንዴሽን ውስጥ ጄፍሪ ቀኝ እጅ ነው። በሱ እርዳታ ነው ፋውንዴሽኑ የሚንቀሳቀሰው። አቶ መለስ ደግሞ ለዚህ ቁልፍ ሰው ወይም ቁልፍ የአፍሪካ አጋር ነበሩ። በዚህ ሰርቨር ላይ የተገኙ መረጃዎችን ጠቅለል አድርገን ስናያቸው ምንድን ነው የሚያመለክቱት? አቶ መለስ ዜናዊ ሞተዋል በተባለበት ጊዜ የአሜሪካ ባለስልጣናት የነበሩበትን ከፍተኛ የድንጋጤ ሁኔታ ያሳያል። አንዳንድ ኢሜሎች ደግሞ የአቶ መለስ ሞት በይፋ ከታወጀበት ቀደም ብሎ ያወቁ የሚመስሉ አይነት ይዘት ያላቸው ኢሜሎች አሉ። እንደምታዩት የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ በተመለከተ የውጭ ጉዳይ የነበሩት ሂላሪ ክሊንተን የተጻጻፉት ኢሜል ላይ በኮድ የተደበቁ ወይም የተሰረዙ የሚመስሉ ሜሴጆች አሉ፣ እንዳይታዩ የተፈለጉ።
እና እነዚህ ኮዶች B1 1.4D ምናምን በሚሉ አይነት ኮዶች ተሸፍነዋል። ማለት ግልጽ እንዲሆኑ አልተፈለገም። እንደነገርኳችሁ እነዚህ ኢሜይሎች በኤፍቢአይ ለምርመራ ስራ ይፋ የሆኑ ናቸው፣ የሂላሪ ክሊንተን የግል ኢሜይሎች እና ጠቅላይ ሚኒስቴር መለስ ዜናዊን በተመለከተ ለምን እነዚህ ኮዶች አስፈለጉ? ለምን ተደበቁ? እዚህ ውስጥ ተደብቆ ያለው ሚስጥርስ ምን ይሆን? ይህም ትልቅ ጥያቄ ሊፈጥር የሚችል ሚስጥር ነው። ምክንያቱም ግልጽ መረጃ ከሆነ እንደ ሌሎቹ ኢሜይሎች ታመዋል፣ አረፉ ምናምን እንደሚለው ለምን ግልጽ አይሆንም? ለምን መደበቁ አስፈለገ የሚለው ደግሞ ሌላ ጥርጣሬን የሚፈጥር ነው። እናንተ በዚህ ላይ ምን ትላላችሁ? የኤፕስቲን ደሴት የሟቾች መደበቂያ ነው። ከመሬት በታች ብዙ ምሽጎች እንዳሉ ሟቾች ሊኖሩባቸው ሊደበቁባቸው፣ አንዳንዴም እንደ ማይክል ጃክሰን ግልጽ ሆነው ሊታዩ የሚችሉባቸው ሁኔታዎች አሉ። ስለዚህም ሀብታቸውንም እዛው ሊያከማቹ በህይወትም ሊኖሩ የሚችሉባቸው እድሎች ሰፊ ናቸው። እስካሁን ከጅምራችን አንስቶ እስከ መጨረሻው በተነጋገርንበት ላይ እናንተ ምን ትላላችሁ? በሚቀጥለው በአዲስ ፕሮግራም እስካገኛችሁ ባይ ባይ።